የኢራኑ ጠቅላይ መሪን ለመግደል እስራኤልና አሜሪካ ለወራት ያደረጉት እቅድ ምን ይመስል ነበር? እንዴትስ ገደሏቸው? በእምነት የሚመስሏቸው የቀጠናው ሙስሊም ሀገራት እንዴት ከእስራኤል ጎን ቆሙ? የኢራን እጣ ፋንታስ ምን ይሆናል? የመካከለኛው ምስራቅን ፖለቲካ ያጠኑ ተመራማሪዎች ያነሱትን ሐሳብ ይዘን ቀርበናል። አብራችሁን ቆዩ። የኢራኑን ጠቅላይ መሪ አያቶላ አሊ ኻሜኒን የመግደል እርምጃ ብዙዎች እንደሚጠብቁት ድንገት በእኩለ ሌሊት የተፈጸመ አይደለም። ይህ የሆነበት ምክንያት አሜሪካና እስራኤል ከሰዓታት በፊት ቀደም ብሎ እጃቸው ላይ የገባን ወሳኝ የስለላ መረጃ ለመጠቀም መወሰናቸው ነው። ለወራት ከፍተኛ የኢራን ባለስልጣናት እስኪሰባሰቡ ድረስ እየጠበቁ የነበረ ሲሆን ቅዳሜ ማለዳ በማዕከላዊ ቴሄራን በሚገኘው ቅጥር ግቢ ውስጥ ኻሜኒ እንደሚገኙ ተረዱ። በተመሳሳይ ሰዓት ሌሎች ወታደራዊና የደህንነት ባለስልጣናት ስለሚሰባሰቡበት ስፍራ መረጃ ደርሷቸዋል። ለወራት አሜሪካና እስራኤል የጠቅላይ መሪውን እንቅስቃሴ ሲከታተሉ ነበር። የተጠቀሙት ስልት ሚስጥራዊ ቢሆንም የአሜሪካው ፕሬዝዳንት ዶናልድ ትራምፕ በማህበራዊ ሚዲያ ገጻቸው ላይ ያሰፈሩት መልእክት ግን ፍንጭ የሚሰጥ ነበረ። ኻሜኒ ከደህንነት ክትትላችንና እጅግ ውስብስብ ከሆነው የመከታተያ ስርዓታችን ሊያመልጥ አልቻለም ነበር ያሉት። ይህ ገለጻቸው መረጃ የሚያቀብልን ሰው ሊያመላክት ቢችልም ኢራናውያን ላይ ክትትል የሚያደርግ መሳሪያ የመሆን እድሉም ሰፊ ነው። ባለፈው ዓመት ሰኔ ላይ በተካሄደው የ12 ቀናት ጦርነት ወቅት እስራኤል ከኢራን የኒውክሌር ፕሮግራም ጋር የተያያዙ ሳይንቲስቶች እንዲሁም ባለስልጣናትን ኢላማ በማድረግ ጥቃት ሰንዝራለች። በዚህ ወቅት የግለሰቦቹን እንቅስቃሴ ክትትል ለማድረግ የቴሌኮምና የተንቀሳቃሽ ስልክ ስርዓቶችን መጠቀሟ ተገልጿል። ይህ ከቁልፍ ባለስልጣናት ጋር ግንኙነት ያላቸውን ጠባቂዎች እንቅስቃሴን ያካተተ ነው። በረጅም ጊዜ ውስጥ አዋዋላቸውን ለመረዳት የሚጠቅም ሲሆን ከዚህ በተጨማሪ እንቅስቃሴዎቻቸውና ተጋላጭ የሚሆኑበትን ቅጽበት ለማግኘት ያግዛል። ኢራን የበላይ መሪው በጠላቶቿ እይታ ውስጥ መሆናቸውን ተረድታለች። ስለዚህ በእነዚህ ወራቶች ውስጥ ተጋላጭነቶችን መለየትና መፍትሄ መስጠት አለመቻሏ ለኢራን ደህንነትና ጸረ ስለላ ከፍተኛ ውድቀት ነው። ወይንም ደግሞ እስራኤልና አሜሪካ አዲስ የመከታተያ መንገዶችን ለማግኘት ዘዴዎቻቸውን በፍጥነት የመቀያየር እንደሚችሉ ይጠቁማል። አሊያም ኢራናውያን በቀን ብርሃን የሚሰነዘር ጥቃት አነስተኛ መሆኑን አስልተውም ሊሆን ይችላል። ኒውዮርክ ታይምስ እንደዘገበው አሊ ኻሜኒን ለመግደል በተወሰደው እርምጃ መረጃው የተገኘው ከሲአይኤ ቢሆንም ጥቃቱን እስራኤል እንድትፈጽም ተላልፎ ተሰጥቷታል። አሁን እየሆኑ ያሉት ነገሮች እንደሚያሳዩት በእስራኤልና አሜሪካ መካከል ግልጽ የሆነ የሥራ ክፍፍል መኖሩን ነው። እስራኤል የኢራን ባለስልጣናት ላይ ጥቃት ስትፈጽም፣ አሜሪካ ደግሞ ወታደራዊ ኢላማዎች ላይ ትኩረት ታደርጋለች። በዚህም የተነሳ የእስራኤል የስለላ ተቋም የከፍተኛ መሪውንና የሌሎች ባለስልጣናትን እንቅስቃሴ በተመለከተ አስቀድሞ መረጃ በመቀበል የረጅም ርቀት ሚሳኤሎችን የሚተኩሱ ጀቶችን በመጠቀም ጥቃት ለማካሄድ እቅድ ማውጣት ችሏል። ስለዚህ አንድ ጥቃት ብቻ ፈጽሞ ባለስልጣናቱን ከማስወገድ ይልቅ ሰፊ ወታደራዊ ዘመቻ ለማካሄድ የተፈጠረውን እድል ለመጠቀም ሁለቱም ሀገራት በጥምረት ተንቀሳቅሰዋል። የእስራኤል የጦር አውሮፕላኖች ቴሄራን ለመድረስ 2 ሰዓት ያህል ሊፈጅባቸው ይችላል። ነገር ግን ምን ያክል ርቀት ላይ ሚሳኤሎቻቸውን እንደተኮሱ ግልጽ አይደለም። ውሳኔው ሲወሰድ የእስራኤል ጀቶች አካባቢው ሰዓት አቆጣጠር 9 ሰዓት ከ40 አካባቢ 30 ቦምቦችን ተጠቅመው ጥቃት መፈጸማቸው ተዘግቧል። ይህም ምናልባትም የበላይ ኃላፊው በቅጥር ግቢ ውስጥ በሚገኝ ከምድር በታች በተቆፈረ ዋሻ ውስጥ ተደብቀው ሊሆን ስለሚችል ነው። በርካታ ሚሳኤሎች በመተኮስ ስፍራውን መደብደብ ያስፈለገው ጥልቅ ጉድጓድ ውስጥ የተደበቀን ኢላማ ለማግኘት እንደሆነ ይታመናል። በኢራን ዋና ከተማ ላይ ጥቃት ከተፈጸመባቸው ሌሎች ስፍራዎች መካከል አንዱ የፕሬዝዳንት መስዑድ ፔዜሽኪያን ቢሮ ሲሆን በኋላ ላይ መግለጫ በማውጣት ደህና መሆናቸውን ተናግረዋል። የኢራን የመከላከያ ምክር ቤት ጸሐፊ አሊ ሻምሃኒ የመከላከያ ሚኒስትሩ ብርጋዴር ጀነራል አዚዝ ናሲርዛዴህ እና ሪጂክ አዛዥ ጀነራል ሙሐመድ ፓኩፍሩን ጨምሮ 3 ከፍተኛ የኢራን መከላከያ ባለስልጣናት መገደላቸውን የኢራን መንግስት አረጋግጧል። የጦር ጀቶቹ ጥቃት በፈጸሙበት ወቅት ፕሬዝዳንት ትራምፕና ከፍተኛ ባለስልጣኖቻቸው በተሰበሰቡበት በፍሎሪዳ ማር አላጎ እኩለ ሌሊት ነበረ። የኢራን የበላይ መሪ መገደላቸውን ለማረጋገጥ ሰዓታት ይፈጅ ነበር። ኢራን ይህ ሊሆን እንደሚችል በማወቅ ተዘጋጅታለች። ለኻሜኒ ብቻ ሳይሆን ለሌሎች የሀገሪቱ ከፍተኛ ባለስልጣናትም ጭምር ተተኪዎችን ለማዘጋጀት እቅድ መኖሩን የሚወጡ ዘገባዎች ያሳያሉ። በዚህም የተነሳ የበላይ መሪው ግድያው ለዚህ ግጭት ምን ማለት እንደሆነ እስካሁን ግልጽ አይደለም። የኢራን መንግስት እጣ ፋንታ ምን ይሆናል? አሜሪካና እስራኤልስ ለምን አሁን ጥቃት ሰነዘሩ? የሚለውን ስንመለከት
የኢራን መንግስት ህልውናው አደጋ ውስጥ መውደቁን ተንታኞች ይናገራሉ። አሜሪካና እስራኤል የከፈቱት የተቀናጀ ወታደራዊ ጥቃት የኢራን መንግስትን የመለወጥ ዓላማ አንግቧል። ከ6 ወራት በፊት ኢራንና እስራኤል ለ12 ቀናት ተዋግተው ነበር። አሁን ላይ እስራኤልና አሜሪካ የኢራን ወታደራዊ መቀመጫዎችን ኢላማ በማድረግ ጥቃት አድርሰዋል። ኢራን በእስራኤል ላይ የአጸፋ እርምጃ ወስዳለች። የእስራኤል መከላከያ እንዳለው የአሜሪካ ወይም አጋሮቿ ወታደራዊ መቀመጫ በሚገኝባቸው ከተሞች ማለትም በዱባይ፣ ዶሃ፣ ባህሬንና ኩዌት ላይም ኢራን ጥቃት ፈጽማለች። በዩሮፒያን ካውንስል ኦን ፎሬን ሪሌሽንስ ከፍተኛ ተመራማሪ የሆኑት ኤሊ ጋርናማያህ እንደሚሉት ፕሬዝዳንት ዶናልድ ትራምፕ አሁን ላይ ለምን ጥቃት ሰነዘሩ ከሚለው ጥያቄ ጀርባ ፖለቲካዊ ምክንያት ማስቀመጥ ይቻላል ይላሉ። ትራምፕ ግብ የኢራንን መንግስት መለወጥ መሆኑ ግልጽ ነው። ለኢራን መንግስት እጅ መስጠት አይፈልጉም። ትራምፕ በትሩዝ ሶሻል ማህበራዊ ሚዲያ የገጻቸው ባስተላለፉት መልእክት የኢራን ወታደሮች እጃቸውን ካልሰጡ ሞት ይጠብቃቸዋል ብለው ነበር። ኢራናውያን መንግስታችሁን ለመቀየር በዚህ ትውልድ አንዴ ብቻ የሚመጣ እድል አላችሁ ሲሉ አክለዋል። ተመራማሪዋ ኤሊ እንደሚናገሩት አሜሪካ በኢራን ላይ ወታደራዊ እርምጃ መውሰዷ ለቀጠናው ቀውስ በር የከፈተ ነው። ኢራን አጸፋዊ ምላሽ መስጠቷ ጭራሽ አይቀርም ይላሉ። ሮያል ዩናይትድ ሰርቪስስ ኢንስቲትዩት በተባለው የዩናይትድ ኪንግደም ቲንክ ታንክ ተመራማሪ የሆኑት ኤችኤ ሃይለር ጥቃቱ የተፈጸመው ኢራን ጥቃት እንዳታደርስ አስቀድሞ ለመከላከል አይደለም ይላሉ። ድርድር እየተካሄደ ሳለ ነው ጥቃቱ የተፈጸመው። የቀጠናው አሸማጋዮች ትኩረት ድርድሩ ላይ እንዲሆን ተደርጎ ጥቃቱ ደርሷል በማለትም ያስረዳሉ። ከአደራዳሪዎቹ አንዱ የሆኑት የኦማን የውጭ ጉዳይ ሚኒስትር የኢራን እና አሜሪካ ንግግር ላይ ጉልህ መሻሻል መታየቱን በገለጹ በሰዓታት ውስጥ ጥቃቱ ተፈጽሟል። የኦማን የውጭ ጉዳይ ሚኒስትሩ የሰላም ስምምነት ላይ ለመድረስ ተቃርበናል፣ እዚያ ነጥብ ላይ ለመድረስ ለዲፕሎማሲ እድል መስጠት አለብን ሲሉ ለሲቢኤስ ተናግረዋል። ጥቃቱ ከተፈጸመ በኋላ ሚኒስትሩ በጣም ደንግጫለሁ ሲሉ በኤክስ ገጻቸው ጽፈዋል። ጥሩ እየሄደ የነበረው ድርድር ከስሟል። በዚህ ጥቃት አሜሪካም ዓለምም አይጠቀምም። በጥቃቱ ለሚጎዱ ንጹሃን እጸልያለሁ። አሜሪካ ከዚህ በላይ በጥቃት መቀጠል የለባትም። ጦርነቱ የአሜሪካ አይደለም በማለትም ተናግረዋል። ቴሄራን አሁን ያለችበት ሁኔታ ምንድነው ወደሚለው ስንሸጋገር በኢራን ላይ የተሰነዘረው ጥቃት የሀገሪቱ መሪዎች የህልውና አደጋ ውስጥ እንዲወድቁ ያደረገ ነው። ተመራማሪዋ ኤዲ እንደሚናገሩት የኢራን እስላማዊ አብዮታዊ ዘብ የደህንነት አደጋ ተደቅኖበታል። የሚያራምደው እሳቤ ቀጣይነትም አጠያያቂ ሆኗል ይላሉ። የኢራን የውጭ ጉዳይ ሚኒስትር አባስ አራክቺ የሀገሪቱን ሉዓላዊነት ለማስጠበቅ ባለው ወታደራዊ አቅም ራሳቸውን እንደሚከላከሉ ገልጸዋል። ሌላኛው ተንታኝ ሃይለር በበኩላቸው ኢራን እርምጃ የወሰደችበት ፍጥነት የተጋረጠባትን አደጋ ትልቅነት ያሳያል ይላሉ። ኢራን በአፋጣኝ የተቀናጀ እርምጃ በመውሰድ ራሷን በመከላከል ላይ ትገኛለች። አፋጣኝ እርምጃ መውሰድ ሁለት ጥቅም እንዳለው ባለሙያዎች ያስረዳሉ። አንደኛው ጦርነቱን ቀጠናዊ በማድረግ የአሜሪካን ወታደራዊ ሰፈሮች መጉዳት ነው። ሁለተኛው ደግሞ አሜሪካና እስራኤል ላይ ጉዳት በማድረስ ጥቃት ከመፈጸም እንዲቆጠቡ ጫና ማሳደር ነው። ይህም የኢራን መንግስት እንዳይወድቅ ሊያግዝ ይችላል። በቻተም ሃውስ ቲንክ ታንክ የመካከለኛው ምስራቅና የሰሜን አፍሪካ ጥናት ክፍል ዳይሬክተር ሳናም ቫኪል እንደሚሉት የኢራን እስላማዊ አብዮታዊ ዘብ ራሱን ከውድቀት ለመታደግ እየሞከረ ነው። ራሱን በፍጥነት ከውድቀት ማዳን የሚችለው ጦርነቱን ቀጠናዊ በማድረግ ነው ይላሉ። ብዙ ሀገሮች መረጋጋት ሲርቃቸው ጦርነቱን በአጠቃላይ የመካከለኛው ምስራቅ ይሆናል ይላሉ አጥኚዋ። አክሲስ ኦፍ ሬዚስታንስ በሚል የሚታወቁት የኢራን አጋሮች ከቅርብ ጊዜ ወዲህ በተደጋጋሚ የጥቃት ሰለባ ቢሆኑም አቅማቸውን ማደራጀት እንደሚችሉ ተንታኞቹ ያስረዳሉ። በእስራኤል ኢንስቲትዩት ፎር ናሽናል ሴኩሪቲ ስተዲስ የሚሰሩት የኢራን ተመራማሪ ዳን ስቲኔዝ እንደሚሉት በኢራን ላይ የሚደርሰው ጥቃት በተራዘመ ቁጥር በቀጠናው ያሉ ታጣቂዎችም እርምጃ መውሰድ ይቀጥላሉ። አሜሪካና እስራኤል አሁን ላይ ጥቃት ለመሰንዘር የወሰኑት የኢራን መንግስት ደካማ ነው ብለው በማመናቸው እንደሆነ ያስረዳሉ። የሁለቱ ሀገራት የተቀናጀ ጥቃት የኢራንን አስተዳደር በማዳከም የመንግስት ለውጥ እንደሚያመጣም ያምናሉ። የአሜሪካና እስራኤል ስሌት የተሳሳተ ከሆነ ግን ከፍተኛ ቀውስ እንደሚከተል ይገልጻሉ። አሁን እየተፈጸመ ያለው ጥቃት የኢራን መንግስት እጅ እንዲሰጥ የሚያደርግ ላይሆን ይችላል። ከዚህ በኋላ የዲፕሎማሲ መንገድ መከተልም የሚቻል አይመስልም። ታዲያ እንዴት ስኬታማ መሆን ይችላል ይላሉ። ተንታኞቹ የሚስማሙበት ነጥብ የኢራን መንግስት አጣብቂኝ ውስጥ መግባቱን ነው። ይህ ለአሜሪካና መካከለኛው ምስራቅ ተራዘመ ጦርነት መነሻ ሊሆን ይችላል ይላሉ ኤሊ። ትራምፕ የመንግስት ለውጥ ለማምጣት የገቡበት ቢሆንም
ረጅምና ፈታኝ ጉዞ ይጠብቃቸዋል። ነገሮች የበለጠ ውስብስብ የሚሆኑበት እድል ሰፊ ነው። ሃይለር በበኩላቸው ግጭቱ ለቀናት ወይም ሳምንታት ይቀጥላል። ኢራን የአጸፋ ምላሽ መስጠቷን ስትቀጥል የሀገሪቱ መንግስት ቀውስ ውስጥ መውደቁ አይቀርም ሲሉ ያስረዳሉ። ኢራናውያን የመንግስት ለውጥን አዎንታዊ ውጤት አድርገው ሊወስዱት ቢችሉም ሀገሪቱ ነውጥ ውስጥ ልትገባም ትችላለች ይላሉ። ተንታኞቹ እንደሚሉት ደም መፋሰሱ እንዲገታ ዓለም አቀፉ ማህበረሰብ ኢራንና አሜሪካ ወደ ዲፕሎማሲ እንዲመለሱ ጫና ማሳደሩን መቀጠል አለበት ይላሉ። በቀጠናው የሚገኙ የሙስሊም ሀገራት በእምነት ከምትመሳሰላቸው ከኢራን ይልቅ እንዴት ከእስራኤል ጎን ቆሙ የሚለውን ስንመለከት ለኢራን ከአሜሪካ የበለጠ ጠላቶቿ ሳውዲና አረብ ኤሚሬትስ ናቸው። አሜሪካ የኢራን መንግስት ተወግዶ ከእርሷም ሆነ ከእስራኤል ጋር ሰላማዊ ግንኙነት የሚኖረው ጠንካራ ዲሞክራሲያዊ መንግስት እንዲመሰረት ነው ፍላጎቷ። ዲሞክራሲያዊት ኢራን በክልሉ ያላትን የጸረ እስራኤል አቋም የምትተውና ለምዕራባውያን ጥቅም የማታሰጋ እስከሆነች ድረስ አሜሪካ ኢራን ፈራርሳ በሚሊዮን የሚቆጠር ያውም የተማረ ህዝቧ ሚሊዮን ቡድን እንዲፈጥር አትፈልግም። እንደውም ለራሷ ስትል ጠባቂ ሆና ነው የምታርፈው። ሳውዲና ኤሚሬትስ ግን ኢራን ብትፈራረስና የመጨረሻ ደካማ ብትሆን ደስታውን አይችሉትም። የመንን ተባብረው እንዳፈራረሷት። ምክንያቱም ኢራናውያን ሲቪልም ይሁን ወታደር፣ ሃይማኖታዊም ይሁኑ ሴኩላር፣ ጽድት ያሉ ከአብዛኛው አረብ የተለየ የሰለጠኑና የተማሩ ህዝቦች በመሆናቸው ምንጊዜም የበላይ መሆናቸው እንደማይቀር ያውቃሉ። ደግሞ ስጋታቸውም ልክ ነው። ፋርሶች ለዘመናት የተከማቸ ጠንካራ ማንነትና ዕውቀት ያላቸው፣ ሀብትም ማጣትም ከልክ የማያስወጣቸው ምራቃቸውን የዋጡ ህዝቦች ናቸው። አሁን በተደረገው ዘመቻ ኢራናውያን የመንግስት ለውጥ አድርገው በውስጣቸው ያለውን የተለያየ የጎሳና የእምነት ልዩነት በወጉ ማስተዳደር ከቻሉ በዓለማችን ተአምረኛ እድገት ከሚያስመዘግቡ ሀገራት ተርታ መሰለፋቸው አይቀሬ ነው። ያውም በቅጽበት ዓለም በታሪክ በስልጣኔና በተፈጥሮ ሀብት ወደ ተባረከችው ውብ ምድር መጉራፉ አይቀርም ይላሉ። የጦርነትና የማዕቀብ ሸክም ለብዙ አስርት ዓመታት ተሸክመው ያልተንበረከኩ ህዝቦች ሙሉ በሙሉ ሰላም ሰፍኖ ሀብታቸውን እንደነ ኤሚሬትስ ወደ ልማት ካዞሩት ዱባይ ህንፃዋን ታቅፋ ስትቀር ሳውዲም ከሃይማኖትና ነዳጅ ማዕከልነት የዘለለ ቦታ አይኖራትም። ለዚህም 80 ሚሊዮን ህዝብና የዓለማችን ግዙፍ የነዳጅና የማዕድን ክምችት ከተማረና ከስልጡን ህዝብ ጋር ያያያዘች ሀገር ነች። ኢራን ሰላም ሆና በሯን ለዓለም ብትከፍት ሰፊው የተማረ የሰው ኃይልና የተፈጥሮ ሀብቷ እንደ ዱባይ ያሉ የንግድ ማዕከላትን ያንኮታኩታቸዋል። ከአውሮፓ ጋር ያላትን የቀረበ ርቀትና ያላት የኢንዱስትሪ መሰረት ለውጭ ኢንቨስትመንት ሳቢ ያደርጋታል። ለዚህም አፍሪካም አሜሪካም አውሮፓም ከኢራን ጋር መጣበቃቸው አይቀርም። ኢራናውያን አሁን ያለው መንግስት ሄደም መጣም እንደ ሊቢያ ይሆናሉ፣ እንደ የመን ይፈራርሳሉ፣ እንደ ሶሪያ እንዲና እንዲያ ይሆናሉ የሚል እምነት የለንም። ምክንያቱም እንደ አረቦቹ አይደለም አመሰራረታቸው፣ ፖለቲካቸውም የዓለምን እስትንፋስ ከገንዘብ በዘለለ መለካት የሚችል አስገራሚ የሰው ኃይል ሰርተዋል። ምንም እንኳን የኢራን ህዝብ ጠንካራ ማንነት ቢኖረውም እንደ ሀገር ላለመፍረሳቸው ፍጹም ዋስትና አይሆንም። ምክንያቱም በኢራን ውስጥ ያሉ የኩርድ፣ የአዛሪ፣ የባሎችና የአረብ ብሔረሰቦች ውስጥ የልዩን ጥያቄ በወጉ ካልተያዘና የጎረቤት ሀገራት ጣልቃ ገብነት ያውም ከላይ ያየናቸው ሀብታም ጎረቤቶች ክፍተቱን ሊጠቀሙበት ይችላሉ። ማንኛውም ድንገተኛ የመንግስት ለውጥ የቱንም ያህል ህዝቡ የሰለጠነ ቢሆን የጸጥታ መዋቅሩ ከፈረሰ የሽግግር ወቅት ሁከት መፈጠሩ አይቀሬ ነው። ኢራን ለአጭር ጊዜ ይህ የሚገጥማት ይሆናል። በተረፈ ኢራንን ከተለመደው የሽብር ስጋት ትርክት ወጣ ባለመልኩ እንደ አንድ ትልቅ የስልጣኔ ባለቤትና የወደፊት የኢኮኖሚ ኃይል አድርጎ ማየት ለየት ያለ ተስፋን ይሰጣል። ኢራናውያን የውስጥ አንድነታቸውን ጠብቀው ከፖለቲካዊ ማዕቀብ ቢወጡ በመካከለኛው ምስራቅ ያለው የኃይል ሚዛን ሙሉ በሙሉ እንደሚቀየር ጥርጥር የለውም። ፋርሶች በጦርነት ብቻ ሳይሆን በሰላምም ዓለምን የማስደመም ብቃት ያላቸው ህዝቦች ናቸው። ጦርና በላውን ያቀዝቅዝላቸው።